ዛሬ ተወለድኩበትን ቀን ቆጠርኩት ለምን ሄድኩኝ ከዛ ደግሞ የዘረጉት ይሄ ጉልቶች አሉ ወይ ወዳጆቼ ዛሬ አያችሁ ዝናብ እንዴት ጣለ በለው ይሁሉ አሁን ነው አባራ ቢያንስ ከ2 ሰዓት በላይ ሆናል እንግዲህ የዘነበው ይሁሉ ዝናብ አይተለው ይሁ በረንዳችን እንዳለ ውሃ ቋጥሬ ራሱ ይሁ እዚህ ጋር ውሃ ሞላው 2 ጀሪካን እዚህ ጋር ይሁሉ ውሃ ሞልቶ ቤትሻን ደግሞ ገባያ አትጂ ዝናብ እየመጣ ነው ስላት አራ እቺ ምን አላት ብላብን ጩሃብኝ አጣጥላኝ ሄደች ይዋ ከዛው ላይ ዘንቦ ይሁሉ ስንት ሰዓት ብሎ ቆይ አሁን ስትመጣ ጉድ አረጋታለሁ ቆይ ለእናንተ አሳያለሁ ይሄ እስኪ መንገድ ይሁሉ ታያችኋል ቆይ ላሳያችሁ ይሁሉ እዩት ይሁ ውሃ ሞልቶ እዚህ ጋር ያቋጠርኩት ውሃ ላሳያችሁ ቆይ ይሁ እዚህ ጋር ውሃ ቋጥሬ እኔ እናንተ ወንድማችሁ እኮ አልሸነፍም ለስራ በዝናቡ መጥቼ መጣ እንዳለ እንዴት እንዳረጋያችሁ ይሁ አበስብሶ ይሄ ሁሉ ውሃ ነው እንግዲህ ዝናብ ከስንት ሰዓት በላይ ሆኗል ስዘም ያ ሁሉ ሰዓት ይሷ አትሄጂ ተይ ቅርብሽ ዝናብ እየመጣ ነው ስላት በቂ ሰማለች አትሰማም ይሄ ሁሉ ዝናብ ነው እንግዲህ እዩት ይሄ ሁሉ እዩት እንግዲህ ይሄ ውሃ እንዴት እንዳቋጥር ይሄ ከየትም ቆሻሻ ጠራርጎ እዩት ይሄ አሁንም ራሱ ምን እንደመስል አያችሁት ይሄ ሁሉ ዳመናማ ነው ወቅቱ አካባቢው ውሃ እንዳለ ሞልቷል ታያችኋል ይሄ ሁሉ ዳመናማ ነው እንደውም አሁን ጠርጎ ቅድም ምን እንደመስል ቢታዩ እና እናንተ እሷ ስትመጣ ለእናንተ አሳያችኋለሁ በስብሳ ይሁን ምን ሁሉ ስትመጣ አሳያችኋለሁ ጠብቁኝ እሺ ስትመጣ ጉድ ያረጋታለሁ ዛሬ ይሄው መጣች አልሰማ ብላ መቼም ሰው ሲመከር አልሰማ ብሏል እይት ቆይ ቀስ ይሄው ፎጭ እያለች መጣች እይት ምን እንደምትመስል በይያለ አረብሎ ይሄው ሰው ሲነግር አልሰማ ያለ ሰው እንደዚህ ነው መሆኑ እንግዲህ እዩት ታይ አትሄጂ ዝናብ እየመጣ እቺ ምን አላት ዝም ብሎ እኮ ነው ምን እንደምትመስል እዩት እንግዲህ እናንተ ቤትሻ ቤትዬ ስወድሽ ደሞ ሲያቅለበልበኝ ሸክላ መግዛት ይኩን አረ እዩት እንግዲህ ሰው ራሱ መሸከም አቅቶ ሸክላ መግዛት እዩት ቀን ተቀምጬ ይሄው አረ አራስ ምታልጠየቁሽም ብላ ዝናብ ስጣላ ልቀባች ዛሬ ቢቀርብ ሰው ሲነግሩት ለምን አለበት ብሰማ አረ ተይ ዝናብ እየመጣ ነው መጥፎ ነው አረ እቺ ምን አላት ዝም ብሎ እኮ ነው ተብሎ ሄዶ ልክ ከቤት እንደወጣች ማለት ነው ፎጫጫጫጫጫጫጫ ማለት ጀምሮ አላ ምን አለቅሳለ እኔ ጋር ሆኖ እንዴት ያለቅሳል አሃ የረገን ነገር በልብሱ ይበስብስ ታረቂው በየርኩ ዛሬ ተወለድኩበትን ቀን ቆጠርኩት ለምን ሄድኩኝ ከዛ ደግሞ የዘረጉት ይሄ ጉልቶች አሉ ምን ፈርሶባቸው እንደ አሁን እኮ ለፀሐይ ብሎ ነው አውቆ እንትን የሚሉት ለምንድን ነው እሺ ጎንደሬው ሱቅ ነው ገዛው ማጤሻና ይሸክላ ወይኔ ዶሮ ትራስ ምን በኋላ አይደርስም አሁን ወይ ውርደትሽ የዛሬ ቀን ምን አይነት ቀን ነው ወይ ዘንባ ያባራ ወይ በደንብ አይዘንም ልክ እንዳንቺ ድንጋይ እንዲያልኩ እየሰራው ቤት እስከባሏ ሰርታት ብላ ሚሉኛል ያገር ሰገጤዎች እና አባቴ እንደማራጋቸው አላቀም ይሁን እንዲህ ነው የሚሰራው ምን ገብሪ አሁን እስኪ ተመልከቷት እንደው ኧረ ፈጣሪ ምን እንደምትመስል ይያታሪ ዋው ውስጥ ተገባች አይጥ እኮ ነው መሰለች እያት እንግዲህ እያት ሰው ታይ ይቅርብሽ ዝናብ እየመጣ ነው ያንጥላ እንኳን ያዥ ስትባል አይደለም እንደው እምቢ አላልሽም አራ ይሄ ምን ዝናብ ነው አራ ዝም ብሎ ነው አላልሽም ማሮቼ ውዶቼ ገብሬ ቤት ቁጭ ብሎ አይርበው ብላ ስለው በቃ ብለው ስለው የተጀነነ ይበል እኔ የራቢን እናንተ አረ እባክህ ጅላስለው የትኛው በስነ ስርዓት አክብርሽ ያቀረብሽው ነው አይደለም የትኛውም በምግብ በስርዓት በክብር ጋብሰሽ ቁጭ ብለሽ ስነ ስርዓት ይዘሽ ነው የቀረብሽው ነው እኔ ይራበኝ ግብ ብላ ስለው ምን እንዴት እንደራበኝ አረ እውነት ነው እንዴት እንደራበሽ የራሱ ገዝቶ መጥቶ እንደው እንዴት ነው እኔ ስነግሮሽ ለምን ስም ይኸው ውሃ
አቋጥኩት ነው የሚባለው። ይሄ 2 ጀሪካን ሙሉ እንደገና እዛ ጋር ቅድም አሳይቻቸዋለሁ። እንደገና ቁጭ ብዬ እዚህ ሰው በራሱ መጥቶ ጃላ ማለት ወዳጄ እንደማለት ነው። መጥቶ እዚህ ጋር ቁጭ ብሎ ዝናብ መጥቶባቸው እንጨት ይዘው መጥቶ በገዛ እጃቸው ቤት እኔም እንጨቴን ገዛሁ። ላሳያችሁ እንዴ? ኧረ እባክህ ታዲያ እኔ ውሸታም ነኝ። ለምን አላሳይሽም? እኔ ውሸታም ነኝ አይደል? መቼም እኮ ገብሬ ውሸታም ነው አይደል? ምንድን ነው ማኪያድ ታዲያ ይኸው ቁጭ ብሎ ቤቴ አይርበው አይጠግበው አይበላ ስቅር እውነት ነው። አያችሁ ይሄን እንጨት ገዛሁ በገዛ እጃቸው ጃላ ብሎ መጥቶ ዝናብ ይዟቸው ቤታቸው ቁጭ አሉና፣ አዎ ጃላ ማለት ወዳጄ ቤተሰብ እያት እንግዲህ ቤት ብትመስል እየበሰበሰች አሮጉት ነው የምትመስል። እማማ ዝናሽ ትሻላለች እኮ ጉድ እኮ ነው። ወይኔ እያት እንግዲህ ይኸው አቤት ሰው በቁጥር ነው እንደምታመጭ። እሺ ሰው ለዚህ ብሎ በዝናብ ይሄዳል። ኧረ ጌታ ሆይ ኧረ ተይ ይቅርብሽ። ዝናብ አለ ሲባል ማንስ ነው? ቆይ ሙዝ እኮ እዚህ ቤት ውስጥ አለ። ከበሰለ እኮ እንበላለን። ምን ነው ሰው አስቤዛ አደረግኩ ብሎ ሙዝ ብቻ ይፍስ አድርጎ ይመጣል። ጉድ እኮ ነው ዘንድሮ። ኧረ ምን ይሻለኛል ዘንድሮ? የሆነ ነገር ላሳይ ነው ሙዙን የማወጣው እኮ። አይ የሆነ ነገር ቢሆንም እንደው እንዴት ነው ኑሮ? ሙዝ ብቻ ሆነ እንደ እኛ አስቤዛ ገዛሁ። እንደራሴ ከኔ ጋር ሲጣላ ይሰብረዋል እንጂ ምን ነገር ነው ደግሞ? ጉድ መጽሔ ያለ ነገር ይመስለኛል። ጉዞዬ ለዚህ ነው ጭንቀት መከራዬ። ምን ዋጋ ነው? ሳምንት አይሆን እንደራሴ እኮ ነው የሚሰብረው። ሰውዬው ተናዶ እሸጣለሁ እያለ ወይኔ ስኒዎችን ገዛዛው። ቆይ ሙዝ ብቻ 50 ብር እዩት እንግዲህ። ሰው አስቤዛ ሆዴ እየራበኝ ነው ስጋ ብዙ አልበላም እያለ ነው ሳቀርበው ሙዝ ለመግዛት ሄዶ እንግዲህ አይ እኔ ምን በላሁ? እሺ ክተት አዋጅ አድዋ ድጋሜ ብነሳ እኮ አንቺን ነበር መላክ። ክተት አዋጅ ተብሎ አንተም እኮ እንደኔ አድርጎ ይሰጥኩም። ይሄ 60 ብር ይሁላት ማቲም ኧረ እንዴት ይሰጠኛል? ሴቶች እኮ እናንተ አመልመጅ ጠፋኝ እኔ ሴቶች ለሴቶች እንጨት ራሱ እኮ ሴት ቢሆን በመቶ ምናምን ትገዢ ነበር። እኔ ላይ ስንት ብር ነበር? እናንተ ሴቶች እኮ እርስ በራሳችሁ ነው የምትዋደዱ። እና እያት የኔ አይጥ እያት እንግዲህ አበላልሽ ምናምን ስሰራም እንዳበላልሽ ነው ስነስራታ አይጥ መስላም ውሃ ውስጥ ተገባች። አይጥ መስላ እናንተ ጉድ የኔ ጉዳያችኋ እንግዲህ ይሄን አይነት ነው ይዤ የማስተዳድረው። እና ደህና ሆነ ወላጆቼ እንግዲህ የዛሬው እንደዚህ ይመስላል። ሰው ስትመክሩት እምቢ ካለ እንግዲህ ዛሬ መስማት ነበር። እግዚአብሔር ዛሬ መች ሰምተሽ ታውቂያለሽ? ዛሬማ እውነት ታይ ቆይ ታይ ያለኝ በዚህ ሰዓት ወጥቼ ሄድ ነበር። ሲያባራ እኔ ዝናብ እየመጣ ነው። የለም ሰው ዝም ብሎ በቃ ስኒውንም ዝም ብሎ ይሄንም ዝም ብሎ ሰው ውሰጅ ነው በቃ ውሰድ። ምክንያቱም ተናደዋል በጣም እና አሁን እንዴት የት ጋር ይዘርጉ? ኧረ ቦጭ ሰው ነው። አሁን ሻወር ልውሰድና ቅቤን ነገር ታጠባለሁ። እሺ ዝም ብዬ ሻወር ልውሰድ። ጭቆ ምናምን ስለረጨኝ አዮ በራሱ ስቅብሻል እኮ አዮ በየሳቀ ቅቤ ተልኮልሃል የነጅክ እንትኔን ሳላሳይ ገብሬ አይ ምንድን ነው ብዬ ልልሽ ነበር እኮ። እስኪ ሌላ ጉድ ምንድን ነው? ቀስ ተብሎ እኮ ያችኛዋ ደስ ትበለ ይኸው ለዮቤ ላከችለት ቅቤ ተወዷል እኮ ኑሮ ተወዷል። እኔ እንት አልጠየቅኩሽም ብላ ጨፍላ አጋቀባችኝ። ወሬ ዝናቡን ላባረክ በለው ድጋሜ ሸክላ ጥብስ ድስት ያኛው እና ይለያያል። ምን ሸክላ ነው እንግዲህ እዩት እንግዲህ
ሸክላ ነው። ጎንደሬው ሰጠኝ ዲስካ። አይ የሀገር ልጅ እኮ ዝናብ እንዳይመታብሽ ብሎ ሰጠኝ። እግዚአብሔር ይስጠው። አቤት አያችሁ፣ ዝናብ ራሱ አሁንም እየተንጋጋ ነው እና ይሄን ይመስላል ወዳጆቼ። ሰው አልሰማ ብሎ ይበቃል። የታለ ካሜራና እንትንስ? እሺ እና እንደዚህ መሰላል። ዛሬ ሰው አልሰማ ካለ መከራ ይምከረው እንደሚባል አይነት ዛሬ ተይ ይቅርብሽ ስላት እንደዚህ ሆና አይጥ መስላ መታለች። የበሰበሰችው እንትን በግ እና ወዳጆቼ እንግዲህ የታዘባችሁትን ኮመንት አስተያየት ላይ አስቀምጡልኝ። እናመሰግናችኋለን። ደህና ሁኑ። እሺ